በየቀኑ ተግባራዊ የሚደረጉ 10 መርሆች። ቤተሰቦቼ ሰላም እንዴት ናችሁ? ዛሬ የምንነጋገረው በየቀኑ ተግባራዊ የሚደረጉ 10 መርሆች። በህይወት ውስጥ ያሉ መጥፎ ሁኔታዎች አጠቃላይ ጊዜያዊ እንደሆኑ መረዳት አለበት። ነገሮች ሁሉ ጊዜ እኛ ባቀድነው መንገድ እንደማይሄዱ መረዳት አለብን። ሰዎች ስለ አንተ ያላቸው አስተያየት አንተ ማን እንደሆንክ አይገልጸውም። ስለዚህ ምንም ቢሉ መናደድ አያስፈልግም። ለአንድ አላማ ሲባል አመፀኛ መሆን፣ ለአላማ ለስኬት ሲባል አመፀኛ ማለት ምን ማለት ነው? እሱን አሳካዋለሁ ብላችሁ መድፈር መቻል አለባችሁ። ለእድገቶ ቁርጠኛ ይሁኑ። ነገሮችን እንዲሁ ለማድረግ ብቻ አታድርጋቸው። የሚያበረታቱ ሰዎች ጋር ብዙ ጊዜ አሳልፍ። በምትሰራው ስራ ውስጥ እጅግ ምርጥ ሁን። የሚያጋጥሙህን ብስጭት ወይም ውድቀቶች ተቀበላቸው። ቤተሰቦቼ እነዚህ ነገሮች ተግባራዊ ማድረግ መቻል አለብን። በየቀኑ የሚደረጉ ተግባራዊ የምናደርጋቸው ልማዶች መሆን መቻል አለባቸው። አመሰግናለሁ።